ባጣባሁሽ ጡቶች ይይሻለሁ ምንም ነገር እንዳታረጊ ምክንያቱም አንቺን አጣሻለሁ የልቡን ርቀት አይቻለሁ አባትሽ በህይወት አለ ምን አሉ በስማ በቃ ቀወጡት አክስቶቼ ምናምን ከዛ እስኪ ስሟት ተረጋግታችኋለች አያቴ ተቆጣች መቼም አያቴ ጨከን ያለች ናት የሆነ ነገር ሲመጣ ኮስተር ነው የምትለው እስቲ ቁጭ በሉ ምናምን አለች ከዛ ቁጭ አሉ እና እንደዚህ ነው አልሞተም እኔም መርዝ የጠጣሁት በህይወት እንዳለ ስራ ልፈልግ ይቼ እንዴ አግኝቼው ነው አሁን የነገርኩን ታሪክ ሙሉ ማለት ነው ከ2 ሰዓት በላይ ነው ስልክ ያወራችን ከ2 ሰዓት በላይ ቁጭ አርጋ ስልክ አወራችን ባትሪ ሊዘጋ ቻርጅ ሰክተን እስከንሳማ ድረስ ማለት ነው በቃ እና ልጄ እግዚአብሔር የተመሰገነ ይሁን ለዚህ ደረጃ በቅተሽልኛል እኔን ወርቅ አልብሰሽኛል ወርቁንም አንቺ ልበሽልኝ ልጅ አስቀምጬ ነው የወጣው እኔ ዓለም በቃይ ብዬ ገዳም እየገባው ነው አሁን ያለውት አዲስ አበባ ነው ትናንትም ቤተክርስቲያን እስከ ግማሽ ለሊት የነበርኩኝ ከዛ በኋላ መኪና ይዤ ወደ አዲስ አበባ ሄድኩ አሁንም አድሬ ስለሚመሽብኝ ነገ ዝቋላቦ አንቺን ተስዬ ወዳገኘውበት ገዳም ነው የምገባው ከዚህ በኋላ ዓለም በቃኝ የኖርኩትም ዓለም የበቃኝ እኔ እሱ መሞቱን ስሰማ ነበር ዓለም የጨለመብኝ ያስጠላኝ አሁን ግን የባሰ ጠላሁት በቃ ማለት ለሰው ይኖርበታል እንጂ ለሰው የማይሆን ቦታ ነው በቃ ለኔ አይሆነኝም ከዚህ በኋላስ ምን ፍለጋ ነው የምኖረው ያኔም ወጣትነቴ ምንም አልፈለኩም እና ለዛ ነው እንደዚህ ሆንኩት እንዴ አርጎ ነው ያስወጣኝ ተረጋግጬ እንኳን እናንተን ለማስረዳት አልቻልኩም ለመንገር አልቻልኩም 16 አመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል ታመሜም ፊቴ ላይ ምንም ላይ እጄብ ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ሰውድቅ ስጋጋጥ አይደለም ከደረጃ ተወሩሪ ሰውርድ የበታይ ነው ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ ምክንያቱም ያጠፋሻል ሊገልሽ ይችላል ምናምን ነገር አለች በቃ ይሄን ነገር ነግራት ከዛ እኔ በቃ ሰው አልሆንኩ ምንም ሰው አልሆንኩ ምን በቃ ይሄን ተናግራ እኔ ዓለም በቃኝ አልመለስም አንቺ መምጣት ትችያለሽ ነው ያለችኝ አንቺ የመጣሽ ነው ማየት ትችያለሽ እኔ ግን አንቺን ለማየት መምጣት አልችልም እኔ አንቺን ለማየት መምጣት አልችልም በቃ ዓለም በቃይ ብዬ ነው የምገባው መነንኩኝ አለችኝ እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት እኔ መነንኩኝ በቃ ምናምን አለችኝ ተዘጋችሁ በቃ ድረቅ ብዬ ነው የቀረሁት ከዛ በቃ የለችም ማለት ነው ከዚህ በኋላ ብቻውን አልኳቸው እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል አብራኝ እንድትኖር ነው የምፈልገው አስባል አባቴ የለኝም ድሮም እንደሌለኝ ነው ያወኩ ያደኩት ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ባቀው ይገባ ሷም እንደዚህ ትስትል ተራገባኝ በማለት ባልነበረኝ በሳቱ ዝም ሲጨቀኝ ዝም ብሎ ሲጨመር እና ዝም አልኩኝ በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው በቃ ባዶ ሆንኩኝ አስጠላኝ መጠጥ ከዛ በኋላ መጠጣት የጀመርኩት አዎ መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ እና ማራ በቃ ስራ ሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም ቤቴም ቁልፍ የለውም ማለት ለምን ነው የምቆልፉ በቃ ምንም ምሳሳለት ነገር የለኝ ስራ ተከፈተ አያገባኝም 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማንም ሰራው ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው እና እዛ የሚመላለስ ልጅ ነበር ማለት በቃ ጓደኞቹን ይዞ መጥቶ ይጠቀምልኛል እና ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ አብሬ ጫት ምናምን ነው ማልቀመው ከሱ ጋር እንጂ ሁሉ
ነው የምጠጣው ጠዋት ጀምሮ ነው የምጠጣው ምንድን እየተበሳጨሽ ለመርሳት ነው አዎ በቃ ጠጣለሁኝ ካልጠጣሁኝ ማለት ነው ብቻ ይኖራለሁ ካልጠጣው በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ ያታለው እንደዚህ ማለት ነው እና በቃ ያመማት ነው ምናምን ብለው ጸበል ምናምን ወሰዱኝ እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው እነሱን የሚያውቁት ከ16 ዓመቴ በኋላ ነው እና በቃ ከጠጣው እንቅልፍ ይወስደኛል በደንብ ነው የምተኛው በቃ ስለ ስራው አያገባኝም ስራውም ተዘጋ አለቀ በቃ ተበልቶ ተጠጥቶ ምናምን የፈለገ ሰው እንደፈለገ እንደውም እቃ ምናምን የተወሰነ አክስቴ አወጣች ማለት እንደማይሆን ስታውቀው ልሰራ እንደማልችል እነሱ በቃ እንትን አሉና ከዛ የሆነ ጓደኛ ሆነን የወንድ ጓደኛ ያስኩ ማለት ከሱ ጋር የመጀመሪያ እሱ ነው ጓደኛ ያስኩኝ ምናምን ከዛ አመመው እና እሱ ሌክቸር ነው እድሜ ምንም ይበልጠኛል ሌክቸር ነው ጎንደር ዩኒቨርሲቲ ሆስፒታል ሌክቸር ነውና ቤተሰቦቹ በመምህር ልጅ ነው ምናምን የተከበሩ ናቸው ጫት እንደሚቅም ምናምን አያውቁም እና ታመመና እነሱ ጋር እንትን ሊል ሲል ሳሙ ይሄ ጫት ምናምን እንደሚቅም ማለት ነው በቃ አባትየው ገለዋለሁ ምናምን አለ ከዛ እኔ ተከራየውበት ቤት ውስጥ ገባ ማለት ነው ልጁ ታሟላ ኪንታሮት ታሟል ከዛ እሱ ምናምን ነገር የሚይቃ ሳይቀር እየተሸጠ ማለት ነው ማስታመም ጀመርኩ ከሱ ጋር ጓደኛው ነኝ ማለት ነው ከዛ አስተምንኩት በደንብ ከዛ ተሻለው ዞሮ በቃ ቃም ተሸጠ ምንም ማለት ሱ ታሞ ተሻለው ጠፋኝ በቃ ይጠፋኝ ጀመረ በቃ እጂ ላይ ያለው ሳንቲም ምንም እቃው ምናምን ሲያልቅ የለም ልጁ ቤቱን ደግሞ ለቅቅ ያለው የናቴን 700 ብር መክፈል ስለማልችል ከናቴ ጋር የነበርኩበትን ለቅቄ ይሄ ኮርኒስ የሌለው ቤት አለ አይደል ኮርኒስ የሌለው በእንትን ብቻ ቆርቆሮ ብቻ የሆነ ረጅም ቤት ዝም ብሎ ጭቃ ቤት ገብቻለሁ እዛ ከዳነ በኋላ ሄደ አዎ ሄደ ስለዚህ አንቺ ቤቱን ለቀሽ ሌላ ቦታ ጭቃ ቤት መኖር ጀመርሽ እዛች ጭቃ ቤቱ ቃውኑ ሁሉ ሽጠን ጭቃ ቤት ውስጥ ሁሉ አብሮኝ ነበር አብሮኝ ገብቶ ነበር ሲሻለው ነው የጠፋው ስራውን ሲጀምር ማለት ነው እና ቆንጆ በ30 በ40 ነው የሚከፈለው ሺዎች ቆንጆ ብር ነው የሚያገኘው ከዛ የለም ግራ ገባኝ ከዛ ሰው የሚያቅም ሴት ጓደኛ ምናምን እና ብር ከሌለሽ እኮ ማንንም አይወድሽም ምናምን አለ ከዛ በቃ እሱ እንዲወደኝ የወርሽ ታሪክ የምትባል ጎረቤት አይደዛ ድሮ ቤት ማቃታለች እሷ ልብስ ከዱባይ ምናምን ታመጣለች መሸጥ ጀመርኩ በሻንጣ ይዝና ሽቶች ምናምን ዞራለሁ በየካፌው ምናምን እየዞርኩኝ መሸጥ ጀመርኩ ማለት ነው ምክንያቱም ሳንቲም ከስለሌለሽ ነው ምናምን ነገር ሲሉኝ ማለት ነው እኮ እንዳይሄድብሽ ነው አዎ ከዛ እንዳሉት መገናኘት ጀመርን ማለት ነው ቢያንስ ጸጉሬ ምናምን ታጥቤ መሄድ ጀመርኩ ገባ ቢያንስ ቀዳዳ ልብስ አላረግም የተወሰነ የሆነ ነገር ማድረግ ጀመርኩ እና መገናኘት ጀመርን እና አንዳንዴ ይጠፋኛል ከዛ ሲጠፋኝ የሆነ ቀን ሄድኩ እዛ መጠጥ ቤት የማይጠፋበት መጠጥ ቤት ሁሉ ሄድኩኝ ልክ እዛ ገባሁ ሰላም አሉኝ ሁሉም ያቆኛል አንድ ቢራ አስከፍቼ ቁጭ እንዳልኩኝ መጣች አስተዋውቆኛል እዛ ሴተኛ ዳሪነት ነው የምትሰራው መጣችና ሰላም አለችኝ እንደነሽ ጠፋ ምን ሆኖ ነው ምናምን ነገር አለችኝ ማለት ነው ስለዚህ አሁንም እኮ ጠፋብኝ ለአዚ ይኖራል ብዬ ነበር የመጣሁት ስላት አትቀልዱ እህትና ወንድም አለችኝ ማለት ስላት ንገሪው ለወንድምሽ ካልሆነ ብር ካያሽም አንቺ ክፈይኝ የአራት ቀን አዳር አለበት አለችኝ ማለት ነው የአራት ቀን አዳር አለበት የምን አዳር ምናምን እኔ ደግሞ አልጋ ነው የመሰለኝ ማለት አሁንም ድረስ እንደዚህ ነገሮች አይዞሩልኝም ማለት ቶሎ ተንኮል አላስብም እድገቴ ይመስለኛል እናቴም ቶሎ ተንኮል አታስብም በቃ አሁን ቶሎ ብዬ እንትን አላስብም ምን የምን አልጋ ያዘለ ምን ያድራል ቤት አይመጣም እንዴ ምን ሆኖ ነው ግን ያሟላ ቆይ ምናምን ብዬ በተንስል ካለኝ ልደውልለት እንትን ስል የምን አልጋ ነው የምታወሪው የኔ ከኔ ጋር ያደረበት የአራት ቀን ያዳር ብር አለበት ከዛ ስንት ብር ነው ያልኳት ከዛ 1000 ብር ያልቺ ማለት 300 ብር ይዤ ነበር በቃ ከቢራው ጋር የተረፈው እንጂ ብያት ወጣሁ ምን እላታለሁ ወጣሁኝ በቃ ማታ ነበርና በቃ በጣም አለቀስኩ ማለት መሀል አስፓልት ላይ ተንበርክኬ አለቀስኩኝ ወደ ላይ ወደ ሰማይ ነው ያዩት እኔ በቃ ከዛ መሀል አስፓልት ላይ ነበርኩ ወደ ባጃጅ መጥቶ ቆመ ይሄደ ነበር ከዛ ወደ ዳር አወጣኝ
ሄደ። ከዛ ተመልሶ መጣ። ምን ሆነሽ ነው አለኝ። ምንም አልኩት። ነገር ይስለኝ አይደረኝ አልኩት።